እስከ 300 ሺህ ኢትዮጵያን እንደሚኖሩባት በሚነገርላት ጅቡቲ ጭንቀትና ትርምስ ተፈጥሯል። የጅቡቲ ኢትዮጵያንን የማስወጣት እቅድ ምክንያቱ ደግሞ ፖለቲካዊ ነው ተብሏል። ባለቤቱን ካልናቁ አጥሩን አይነቀንቁ እንዲሉ ብልጽግና ኢትዮጵያና ኢትዮጵያን የተገፉ የተናቁ በጎረቤት ሀገራትም ውጡልን በሚል የሚሳደዱ ይሆን ዘንድ ማድረጉን እንደ ዲፕሎማሲያዊ ድል ይገልጸዋል። ቢያንስ በአራት ሀገራት ሉዓላዊነቷን ያስደፈሩ አገዛዙም እንደ ጅቡቲ ላሉ ሀገራት ያቀረበው ልመና በቅርቡ ውድቅ ተደርጎበታል። ጅቡቲ ከ200 እስከ 300 ሺህ ይሆናሉ ተብሎ የሚገመቱና በዛች ሀገር የሚኖሩ ኢትዮጵያን ዜጎች የመውጫ ጊዜያቸውን አጠናቃቸዋል፣ አባራቸዋለሁ ብላለች። ከተወሰኑት በስተቀርም አብዛኞቹ ፈቃድ የላቸውም እና ውጡ ተብሏል። ጅቡቲ የጸጥታና የጤና ችግሮችን የዚህ ውሳኔ መነሻ ምክንያቶች እንደሆነ ትገልጻለች። ጅቡቲ ውስጥ የሚኖሩ ኢትዮጵያውያን ለከፋ ጭንቀት የተጋለጡ ሲሆን የሀገሪቱ መንግስትም የሁሉም ሀገር ህገወጥ ስደተኞች በፈቃዳቸው ሀገሪቱን ለቀው እንዲወጡ በጥብቅ አሳስቧል። ለ32 ዓመታት በጅቡቲ መኖራቸውን የሚገልጹት አቶ ሱልጣን መሐመድ የሚሆን የመኖሪያ ፈቃድ ያላቸው ወይዘሮ ሙና በጅቡቲ የተፈጠረውን ጭንቀትና ትርምስም እንዲህ ይገልጹታል። ተጨናንቋል። ማህበረሰቡ አሁን ጭንቅ ላይ ነው ያለው። ሱቅ አለ፣ ሆቴል አለ። ትላልቅ ድርጅቶችን ደግሞ እንደምታውቀው ኮንትራክት ይዘው የሚሰሩ ሰዎች አሉ። ከፍተኛ ትርምስ አለ። አሁን እዛ ዜጋው ጨንቆት ልጁን ምን የሚያደርግ ምን ላድርግ። በአጭር ቀን ውስጥ እቃችሁን ንብረታችሁን ራሳችሁን ይዛችሁ ውጡ ማለት አንተ ምን ያህል እንደሚከብድ እኔ አላውቅም። በጣም ነው የሚከብደው። ህዝቡ እንዴት እንዳለ ልነግርህ አልችልም። በጣም ያሳዝናል። የኢትዮጵያ ህዝብ ጅቡቲ ላይ ያለው ያ ሁሉ ህዝብ ዝም ብሎ በዚች በአጭር ቀን ውስጥ ውጣ የሚባልበት ምክንያት የለም። ፖሊሶች ያሰቃዩዋቸዋል። ውጡ አሉን አይደለ? ጊዜው እንኳን እስከሚደርስ ድረስ ለምን አይጠብቁም? የፖሊሱ የዱላው ምንድን ነው ይሄ? ይህን ምን ይባል አይቻልም በእውነት። ቲክባህ ያነጋገራቸው አንድ ምሁር ደግሞ የጅቡቲ ውሳኔ ኢትዮጵያውያንን የማስወጣት መቀዷ ፖለቲካዊ ምክንያት አለው ይላሉ። ብዙ ጊዜ እንደምናየው እንዲህ አይነት ውሳኔ የሀገራት ፖለቲካዊ ግንኙነት ነጸብራቅ ነው። ዲፕሎማሲያዊ ግንኙነቶች በሰዎች ፍልሰት ላይ ከፍተኛ ተጽዕኖ አላቸው። መልካም ግንኙነት ሲኖርህ የሌላ ሀገር ዜጎችን ትንከባከባለህ። አሉታዊ ግንኙነት ሲኖርህ ደግሞ የሌላውን ሀገር ዜጋ ታስወጣለህ። የጅቡቲ አንዱ ምክንያትም ይሄ ሊሆን ይችላል ሲሉ ነው የሚገልጹት። በእርግጥም ባለሙያው እንደሚሉት የብልጽግናው አገዛዝ ከኤርትራ ጋር ወደ ጦር ሜዳ ውረድ እንውረድ ላይ ነው። ከሶማሊያ ጋር ያለፉት 3 ወራት ቢረግብም በየዓለም አቀፍ መድረኩ ሲካሰስ ነው የሰነበተው። ሱዳን ከዓመታት በፊት የህዳሴው ግድብን በቦንድን በማሽነሪም ጭምር ከመደገፍ ሸሽታ ሁሉና ዳሯ ካይሮ እንዲሆን አድርጓል። ባለሙያው ግን አሁን ጅቡቲ የምትወስደው እርምጃ ራሷንም የሚጎዳ ነው ይላሉ። ጅቡቲ ከ200 እስከ 300 ሺህ ኢትዮጵያን እንደሚኖሩባት የሚገመት ሲሆን ይህ ማለት ከጅቡቲ ህዝብ 1/5 ያክል እንደማለት ነው። ከዚህ ውስጥ አብዛኛውን የማጓጓዝ አቅም እስከየት ታመጣለች? ስደተኛው ከመደናገጥ ይልቅ ይህንን ሁሉ ሰው እንዴት በተደራጀ መልኩ ከሀገር ሊያስወጡ እንደሚችሉ ነው ማየት የሚሻለው። በጅቡቲ አቅም ስደተኛውን እንዴት አድርገው ነው አደራጅተው ወደ ሀገሩት የሚመልሱት? የኢትዮጵያ መንግስት የእቅድ ጉዳት ስለሚያስከትል ከጅቡቲ መንግስት ጋር በጥልቀት መወያየት አለበት ሲሉም ባለሙያው ይመክራሉ።